የማንኛውም መንግስት ተቀዳሚ ተግባር የሀገሩን ሰላምና የዜጎችን ደህንነት መጠበቅ እንደሆነ ቢታወቅም መንግስት በዳተኝነቱ ምክንያት ግዴታውን በተሟላ መልኩ ሊወጣ አልቻለም። የዕለት ጉርስ እንኳን ያልተሟላለት ህዝባችን በሰላም ወጥቶ መግባትም ሆነ በህይወት የመኖር ዋስትናው ፈጽሞ ከማይታሰብበት ደርሷል። የጋራ ምክር ቤቱ መንግስት እያሳየ ነው ባለው ዳተኝነት ህዝብ በማንነቱ ተለይቶ ለነፍጥ አንጋቢዎች ለእርድ እየቀረበ ይገኛል ብሏል። ማንነትን መሰረት ያደረገው ግድያ እስካልቆመ ድረስ ወደ ለየለት የእርስ በርስ መጠፋፋት እንዳያደርሰን ሲልም ስጋቱን ገልጿል። የጋራ ምክር ቤቱ ጸሐፊ ዶክተር ራሄል ባፌ በንባብ ባቀረቡት መግለጫ ህዝብን ያላማከለ አጀንዳ ያነገቡ ያሏቸው ኃይሎች የመንግስትን ቸልታና ዝምታ ደጀን በማድረግ በንጹሃን ዜጎች ላይ ጅምላ ጭፍጨፋ እያካሄዱ ይገኛሉ ብለዋል። ምድራችን ከምን ጊዜም በላይ በንጹሃን የደም ጎርፍ ተጥለቅልቃ የነፍሳት የሲቃ ጣር በነፍሳችንና በመንፈሳችን እያንቃጨለ ይደመጣል። መንግስት ግን ለህዝብ ዋይታና ሰቆቃ ጆሮ አለመስጠቱ በእጅጉ አሳስቦናል። በምዕራብ ወለጋ በአብዛኛው ህፃናት፣ ሴቶችና አረጋውያን በማንነታቸው ተለይተው በጅምላ ተጨፍጭፈዋል። በጋምቤላ፣ በቤንሻንጉል፣ በቡርጂ፣ በአማሮ፣ በደራሼ፣ በጉጂና በሌሎችም የሀገሪቱ ክፍሎች በሺዎች የሚቆጠሩ ንጹሃን ዜጎች እንዲሁም በማንነቱ እየተለዩ በተገኙበት ሁሉ በቤታቸው ይሁን በማሳቸው እንደ አውሬ እየታደኑ ይገደላሉ። ይህ ማንነትን መሰረት ያደረገ ኢሰብአዊ ግድያ በአስቸኳይ እስካልቆመ ድረስ ወደ ለየለት የእርስ በርስ መጠፋፋት እንዳያደርሰን ምክር ቤቱን በእጅጉ አስግቶታልና ፍትህ ሊበጅለት ይገባል። መንግስት ለህዝብ ደህንነትና ሰላም ቅድሚያ በመስጠት ለንጹሃን ሞትና ሲቃ ወቅታዊ ፍትህ እንዲሰጥ የጠየቀው የጋራ ምክር ቤቱ የፖለቲካ ልዩነት ያላቸው ታጣቂ ኃይሎች ቁጣን፣ ጥላቻንና ምሬትን ትተው ትውልድ እንዲያድኑ ሲል ተማጽኗል። ከሰሞኑ ጭፍጨፋ ለተፈጸመባቸው ዜጎች መታሰቢያ ይሆን ዘንድ ብሔራዊ የሐዘን ቀን እንዲታወጅ ፓርላማውንም ጠይቋል። በምዕራብ ወለጋ፣ በጋምቤላ፣ በቤንሻንጉል፣ በደቡብ ብሔር ብሔረሰቦች ክልልና በሌሎችም የሀገሪቱ ክልሎች በግፍ ለተገደሉ ንጹሃን ወገኖቻችን መታሰቢያ የሚሆን የብሔራዊ ሐዘን ቀን እንዲታወጅ የህዝብ ተወካዮችን ምክር ቤት በአጽንኦት እናሳስባለን። የጋራ ምክር ቤቱ ሁሉም ወገን ወደ አንድነትና ሰላም እንዲቀርብም ጥያቄ አቅርቧል። መከፋፈል፣ ጥላቻ፣ መገፋፋት፣ መጠፋፋትና ህገወጥነት ችግራችንን ፈጽሞ ስለማይፈታው ለአንድነታችን ለሰላማችንና ለምንፈልጋት ሀገር እያንዳንዳችን ዋጋ መክፈል ይኖርብናል። ችግሮቻችንን በመነጋገር የምንፈታበት ስርዓት እንዲዘረጋ ጥሪ እናደርጋለን። በሰሜን ኢትዮጵያ ዳግም የጦርነት ስጋት ማንዣበቡ እንዳሳሰበው የገለጸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ልዩነት በድርድር እንዲፈታም ጠይቋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሀገራችንን ዳግም ወደ ጦርነት የሚያስገቡ ማናቸውም እንቅስቃሴዎች ቆመው ጦርነቱ በድርድር እንዲፈታ የፌደራል መንግስትም ሆነ የትግራይ ኃይሎች የሚጠበቅባቸውን ሊያደርጉ ይገባል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በፍርድ ቤት ነጻ የተለቀቁ የፖለቲካ እስረኞች አሁንም ከህግ ውጪ በእስር ላይ ይገኛሉ ብሏል። መንግስት በአፋጣኝ መፍትሄ እንዲሰጥም ጠይቋል። የጋራ ምክር ቤቱ ትናንት ጠቅላላ ጉባኤውን አድርጎ የአመራር ለውጥ ያደረገ ሲሆን ዶክተር መብራቱ አለሙን ከቦሮ ዴሞክራሲያዊ ፓርቲ ሰብሳቢ፣ ዶክተር አብዱር ቃድር አደምን ከነጻነትና እኩልነት ፓርቲ ምክትል ሰብሳቢና ዶክተር ራሄል ባፌን ከኢትዮጵያ ሶሻል ዲሞክራት ፓርቲ ጸሐፊ አድርጎ መርጧል። ለዲደብሊው ሰለሞን። በውጭ ጉዳይ ሚኒስቴር ወደ ሌላ ኃላፊነት የተዘዋወሩትና በቃል አቀባይ ኃላፊነታቸው የመጨረሻ ሆኖ በሰጡት መግለጫ አምባሳደር ዲና ሙፍቲ የአውሮፓ ህብረትና ግብጽ ከሰሞኑ ሉክሰምበርግ ላይ ባካሄዱት ጉባኤ መጨረሻ ላይ የአውሮፓ ህብረት በታላቁ ህዳሴ ግድብ ዙሪያ ለአንድ ወገን ያደላና መታረም ያለበት አቋም አራምዷል ብለዋል። ሁለቱ ወገኖች የግብጽን የውሃ ደህንነት ለመጠበቅና የአካባቢውን ሰላምና መረጋጋት ለማስጠበቅ በተደጋጋሚ የሚነሳውና የናይል ውሃ አጠቃቀም አስገዳጅ ስምምነትን የአውሮፓ ህብረት መደገፉን አጣጥለውታል። አውሮፓ ህብረት የናይልን ጉዳይ በሚመለከት ያው በትሪፓርታይት ኔጎሺዬሽን ላይ ታዛቢ እንደነበረ ታውቃላችሁ እንደሆነ የወጣ መግለጫ ግን የግብጽ የውሃ ሴኩሪቲ በፍጹም መነካት የለበትም አይነኬ ነው የሚል የገለልተኝነት ስሜት የሌለው ወደ አንድ ወገን ያጋደለ መግለጫ ነው የሰጡት። ይሄ ሞራልስ መሆን የለበትም የሚል ነው። ይህንን ሪኮንሲደር ማድረግ አለበት የአውሮፓ ህብረት የሚል ነው። ኢትዮጵያ አሁንም የታችኞቹን ተፋሰሱን አገሮች ያለ መጉዳት ፖሊሲዋን አጥብቃ ነው የምትከተለው። ከታችኞቹ ተፋሰሱ አገሮች ጋር በትብብር መስራት ነው የምትፈልገው። ትሪፓርታይት ኔጎሺዬሽኑንም በእምነት ነው በፍላጎት ነው የምትከታተለው። ስለዚህ ይህን ጄኒን
አቋም እያሳየች ላለች ሀገር እንዲህ አይነት ወደ አንድ አካባቢ ያነጣጠረ የገለልተኝነትን ካባ ያወለቀ ነገር በፍጹም ተፈላጊነት የለውም የሚለውን ነገር ማንሳት አስፈላጊ ይሆናል። በሌላ በኩል የአውሮፓ ህብረት የግጭት አስተዳደር ኮሚሽነር ከሰሞኑ ትግራይን ከጎበኙ በኋላ በክልሉ የሰብአዊ ድጋፍ መሻሻሉን ገልጸው ሆኖም በጥሬ ገንዘብና የነዳጅ እጥረት ምክንያቶች ለተጎጂዎች ድጋፍ ለማድረግ አስቸጋሪ ስለመሆኑ መነገራቸውን በተመለከተ ተጠይቀው ምላሽ ሰጥተዋል። በሌላው ሳይድ የለም አይበቃም የሚል ነገር ቢኖር የቱ ጋር ነው የማይበቃው በሚለው ኢንጌጅ ማድረግ ነው። የቱ ለምንድን ነው የማይበቃው? መብቃት እኛ እኮ እየሰራን ነው ያለነው። ማሳወቅ፣ ማሳሰብ፣ ማሳወቅ ኢንጌጅ ማድረግ ነው፣ ኢንፎርም ማድረግ ነው ኮንቲኒየስሊ። ይሄ እና አሁንም በዚህ ደረጃ ነው እኛ የምናየው። ግን እየሰራን ያለነው ነገር በቂ ነው። እነዚህ ሰዎች ዜጎቻችን ስለሆኑ ነው የምንረዳቸው። የትግራይ ህዝብ ከማንም በላይ እኛ ዜጋ ነው። የአፋር ህዝብ የኢትዮጵያ ዜጋ ነው። የአማራ ህዝብ ኢትዮጵያዊ ነው። ለትግራይ ህዝብ ከኛ በለጠ የሚቀርበው የለም። ይህን ህዝብ ችግር፣ ይህን ህዝብ ሰቆቃ ለዚህ ህዝብ መድረስ የመጀመሪያ የሞራልም የፖለቲካም የሁሉ ሪስፖንሲቢሊቲ ያለው እኛ ጋር ነው ያለው በሚል ሂሳብ ነው እየተሰራ ያለው የሚለውን ነገር ነው በየጊዜው በእኛ በኩል እየተሰጠ ያለው። አቅም ማነስ ይኖራል፣ ከውጭ የሚመጣ እርዳታ ማነስ ይኖራል። እዚህ ጋር ችግሮች መደራረብ አለ። ለምሳሌ ጎርፍ አለ፣ ድርቅ አለ። እነዚህ ነገሮች አንድ ላይ ደማምረው ችግሮቹን ማሳየት አብረን እንስራ የሚለውን ነገር ነው የምንሄድበት። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው በምክትላቸው የሚመራ ከህወሓት ጋር ስለሚኖር የውይይት አሊያም የድርድር ጉዳዮች አጥኚ ኮሚቴ የስራ ሂደቱን በተመለከተ አዲስ መረጃ ካለ በሚልም ተጠይቀው ነበር። የተቋቋመው ኮሚቴ ስራ እየሰራ መሆኑን ስራውን እንደጨረሰ ፓብሊክሊ ለህዝብ ተወካዮች ምክር ቤት እንደሚያቀርብና ጓሄድ በሚያገኝበት ሰዓት ስራውን እንደሚቀጥል ነው። ስለዚህ ሶፋር እሱ ነው እየተጠበቀ ያለው። ቻይና፣ እንግሊዝና አሜሪካ በምስራቅ አፍሪካ በተለይም ኢትዮጵያን ማዕከል ያደረገ የልዩ መልእክተኞች ምደባንና ሀገራቱን ወደዚህ እርምጃ ምን እንደገፋፋቸው አምባሳደር ዲና ተጠይቀው ማብራሪያ ሰጥተዋል። እዚህ ያለው ኢሹ ነው የሳባቸው፣ ጉዳዩ ነው የሳባቸው። የሰላም መደፍረስ አለ በሀገራችን አንዱ ተጠቃሽ ነው። ከዛ ጋር በተያያዘ የመጣው ሰብአዊ ቀውስ አለ፣ የሰብአዊ እርዳታ ፍላጎት አለ። እዛ ውስጥ የሰብአዊ መብት ጥሰት በሚል የሚነሱ ነገሮች አሉ። እነዚህ ነገሮች ናቸው ሳባቸውና ሪጅን ውስጥ ካለው ችግር አንጻር ለሪጅኑ ከሚሰጡትም ግምት ነው በማለት መውሰድ ይቻላል። ለምን በእኛ ሪጅን ኢንትረስት በሆኑ ብለን የምናነሳው ነገር አይኖርም። አብረን ግንኙነት እስካለን ድረስ አብሮ መሄዱ ነው የሚሻለው። ማኩረፍ አያስፈልግም። አኩርፎ ፊት ማዞር አያስፈልግም። በኢትዮጵያ በኩል መንግስትን በኩል እስካሁን የተያዘው አቋም ይሄው ነው። የውጭ ጉዳይ ሚኒስቴር አምባሳደር ዲና ሙፍቲ ይመሩት በነበረው የቃል አቀባይና ወቅታዊ ጉዳዮች ዳይሬክቶሬት ላይ ከዚህ ቀደም በዚሁ መደብ ላይ ያገለገሉትንና በቅርቡ ከኬንያ የኢትዮጵያ አምባሳደርነት ስራቸውን አጠናቀው የተመለሱትን አምባሳደር መለስ አለምን በቦታው መድበዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ከዳር እስከ ዳር ቁጣ ቀስቅሷል። ዘግናኝ ጭፍጨፋውን በተመለከተ በማህበራዊ የመገናኛ አውታሮች የተሰጡ አስተያየቶችን አሰባስበናል። አርቲስት ቴዲ አፍሮ ወይንም ቴዎድሮስ ካሳሁን የወለጋው ጭፍጨፋ በተፈጸመ በሳልስቱ ማክሰኞ ናእት ወይንም እያመመው ቁጥር 2 የተሰኘ ነጠላ ዜማ ለአድማጮች አድርሷል። በእንጉርጉሮ የተቃኘ ዜማው በአገሪቱ በተለያዩ ጊዜያት የሚፈጸሙ ግድያዎችና በደሎች በህብረተሰቡ ዘንድ የፈጠሩትን ህመምና ሰቆቃ ያስተጋባበት ነው ሲሉ በርካቶች አስተያየት ሰጥተዋል። በመቶዎች የሚቆጠሩ ዜጎች ህይወት እንደ ዘበት በተቀጠፈበት ሰሞን የጠቅላይ ሚኒስትሩና ከፍተኛ ባለስልጣናቱ ስለ ልማትና አረንጓዴ አሻራን የመሳሰሉ ጉዳዮች ላይ ማተኮራቸውን በተመለከተም ከህብረተሰቡ የተሰነዘሩ አስተያየቶችን ቃኝተናል። ለዝግጅቱ ማንተጋፍቶት ስለሺ ነኝ። አብራችሁን ቆዩ። የወለጋው ዘግናኝ ጭፍጨፋ የአንድም ሰው ብቻ ቢሆን ክቡር የሰው ልጅ ህይወት ሲቀጠፍ እጅግ ያንገበግባል። የ200፣ 300፣ 500፣ 700 እንዲያ እያለ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሰላማዊ ሰዎች በግፍ ማለቃቸው ለዓመታት እየተለመደ መጥቷል። ላለፉት 4 ዓመታትም ጊዜና ወቅት እየጠበቁ በሚፈጸሙ የተደራጁ ጥቃቶች ዜጎች በግፍ ሲጨፈጨፉና ለእልቂት ሲዳረጉ የሚፈጠረው ቁጣ የአንድ ሰሞንኛ ብቻ ሆኖ እየተረሳ መደጋገሙም ቀጥሏል። ሰዎች ይገደላሉ። በሟቾች ቁጥር፣ ብሔር፣ ሃይማኖት ላይ እንጨቃጨቃለን። ሰብአዊ መብት ድርጅቶች ይጮዋሉ። መንግስት አነስተኛ መግለጫ ያወጣል። የጸጥታ ኃይሎች አጥቂዎችን ደመሰስን ይላሉ። እንረሳዋለን። ትንሽ ቆይቶ
ይደገማል። የቤተ ማርያም የትዊተር አስተያየት ነው። በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ በአብዛኛው የአማራ ብሔር ተወላጅ የሆኑ ነዋሪዎች የተጨፈጨፉት መንግስት ኦነግ ሸኔ ሲል በሚጠራቸው የኦሮሞ ነጻነት ጦር ታጣቂዎች እንደሆነ ይናገራል። ታጣቂዎቹ በበኩላቸው የኦሮሚያ ክልል መንግስት ያደራጃቸው ሚሊሻዎች ባሏቸው ነፍሰ ገዳዮች ጭፍጨፋው እንደተፈጸመ ይገልጣሉ። ከጭፍጨፋው የተረፉ ነዋሪዎች እጅግ በስጋት ውስጥ ተውጠው ሬሳ ለቀማና ቀብር ላይ አሁንም ይባዝናሉ። ፖለቲከኞች በየፊናቸው አስተያየታቸውን መስጠት ቀጥሏል። ከ250 በላይ ንጹሃን የአማርኛ ተናጋሪዎች በሸኔ በግፍ ተጨፍጭፏል። እስካሁን በሺዎች አልቋል። የኦሮሚያ ክልል ይህን ማስቆምና መከላከል ካልቻለ ህዝቡ ሌላ አካባቢ እንዲሄድ ማድረግ ወይንም ማስታጠቅ ይገባል። የነአምን ዘለቀ የትዊተር አስተያየት ነው። በግፍ የተጨፈጨፉት በአብዛኛው የአማራ ተወላጆች መሆናቸው በስፋት እየተነገረ የአማርኛ ተናጋሪዎች በሚል የተሰጠው አስተያየት በአስተያየት ሰጪው ላይ ከያቅጣጫው ብርቱ ትችት አጭሯል። አንቶኒዮ ሙላት በትዊተር ገጻቸው ላይ አማርኛ መናገራቸው አይደለም እያስገደላቸው ያለው ኦሮምኛም ተናጋሪ ናቸው፣ ተወልደው ያደጉበት አካባቢ ስለሆነ የሞት ፍርዳቸው ብሔራቸው አማራ በመሆኑ ብቻ ነው ሲሉ አስተያየት ሰንዝሯል። ሀና በትዊተር ጽሑፋቸው ያለቁትን ወገኖቹን በስም እንኳን ለመጥራት የሚሽኮረመም መሪ ሲሉ ጽፏል። መሪ የሚለውን ቃል በትምህርተ ጥቅስ ለብቻው ሸብበውታል። ያጠፋ ነው ምን ያህል ሆኖ ነው ግን እነዚህ ላይ ጣለን ሲሉም አስተያየታቸውን ቋጭቷል። በጣም ያሳዝናል። እንደዚህ አይነት ጭካኔ የታገራለ ሲሉ የጠየቁት ደግሞ ናትናኤል ታምሩ ናቸው። በፌስቡክ ጽሑፋቸው የሰው ነገር ብቻ በሚል ስም የፌስቡክ ተጠቃሚ ባጭሩ መንግስት አለ ወይ ያስብላል ብሏል። መንግስት ስላልቻለ ሰላም አስከባሪ ይግባልን ወይም መንግስት ሀገሪቱን በወታደራዊ መንግስት ይምራልን። ይሄ ደግሞ የአክሊሉ ኃይሉ የፌስቡክ መልእክት ነው። ሙሐመድ ሐሰን ትዊተር ላይ ያሰፈሩት ጽሑፍ አሌክዛንደር ቡላቶቪች ኤንሪኮ ቼሩሊ ወይም የተስፋዬ ገብረአብ ልብ ወለድ ጠቅሰን ሳይሆን የወለጋ መሬትን አናግረን በታሪክ እንጠይቃቸዋለን በሚል ይነበባል። አሌክሳንደር ቡላቶቪች በዘመነ ምኒልክ የሩሲያ መልእክተኛ ሆኖ ወደ ኢትዮጵያ በመምጣት ስለ አቢሲኒያ ስልጣኔ የጻፈ ነው። ከእንጦጦ እስከ ባሮ ወንዝና ከዳግማዊ ምኒልክ ሰራዊት ጋር በተባሉት መጽሐፍቱ ግንዛቤውን ከወቅቱ ዓለም አቀፍ ፖለቲካዊ ምልከታው ጋር አሰናስሎ ጽፏል። ኤንሪኮ ቼሩሊ በተለይ በኢትዮ ሴሜቲክ ቋንቋዎችና በሶማሊያ ባህላዊ ሕግ ላይ በጻፋቸው ይታወቃል። ተስፋዬ ገብረአብ ደግሞ የአማራ ተወላጆች ላይ ጥላቻ እንዲስፋፋ ይሰብካል በሚል በተተቸው የቡርቃ ዝምታ በተሰኘው መጽሐፍ ይታወሳል። የሞተ ተጎዳ ይለናል ሂያብ በትዊተር ጽሑፉ። መሬት ላይ ያልወረደ ትግል ነገ በሌላ አጀንዳ ይረሳል። የሞተ ተጎዳ። ራሳችሁን ለአደጋ አጋልጣችሁ ለወገናችሁ የቆማችሁና የህዝብ እንቢተኝነትን ለማስተባበር የምትደክሙ ሰዎችን ልቤ ታከብራችኋለች። በተከሰተ በሳልስቱ ለአድማጮች ናእት በሚል ርዕስ የቀረበው የቴዲ አፍሮ ወቅታዊ የሬጌ ዜማ ነው። ይህ ነጠላ ዜማው እስከ ሐሙስ ድረስ ብቻ 48 ሰዓት ባልሞላ ጊዜ ውስጥ ከ2.2 ሚሊዮን በላይ ተመልካቾች አይተውታል። 15000 ግድም አስተያየቶችንም አስተናግዷል። ምንም እንኳን የፌዴራል መንግስት የሐዘን መግለጫ ባይሰጥም ቴዲ አፍሮ በሙዚቃ የሐዘን መግለጫ አውጥቷል። እናመሰግናለን። አዲስ ሞኒተር የተባሉ የዩቲዩብ ተጠቃሚ ያሰፈሩት መልእክት ነው። ድሮም ቢሆን መግለጫ የምንጠብቀው ከእውነተኛው ንጉሳችን ነው። እናመሰግናለን ቴዲያችን፣ የምር የልባችን ነህ። ይህ የዩቲዩብ መልእክት ደግሞ በሰርኬ ብርሃኑ የተሰጠ ነው። ሁለቱም አስተያየት ሰጪዎች መልእክታቸውን በአረንጓዴ፣ ቢጫ፣ ቀይ ቀለማት የልብ ምስሎች እንዲሁም በዘውድ አሽቆጥቁጠውታል። ለታሪክ የሚቀመጥ ሙዚቃ ነው። ፈጣሪ ለሀገራችን ሰላምን፣ ፍቅርን ያወርድልን፣ ዘረኞችን ልቦና ይስጣቸው። ይህ መልእክት ከቴዲ አፍሮ ናእት ዜማ ስር የተሰጠ ነው። ቴዲ እያመመው መጣ እያለ እንጉርጉሮን በማሲንቆ ሲቃ አጅቦ ይቀጥላል። ቂምን ሻረውና ወይ ፍቅርን አንግሰው፣ ሁለት ሆኖ ያውቅም አንድ ነው አንድ ሰው ከነጠላ ዜማው የተቀነጨበ ግጥም ነው። ፋሲል የተባሉ የትዊተር ተጠቃሚ እኛ ግን ከመዋደድ ይልቅ መለያየትን፣ ከመፋቀር ይልቅ መጠላላትን፣ ከአንድነት ይልቅ መበታተንን መርጠን ጥላቻና ዘረኝነትን መካከላችን አስገብተን እንዲህ አይነት ደረጃ ላይ ደርሰናል ሲሉ
ቁጭታቸውን አስፍሯል። አቤል ዋበላ በትዊተር የእንግሊዝኛ ጽሑፋቸው ቴዲ አፍሮ የእኛን ትውልድ ቁጣና የልብ መከፋት አጠቃሎታል ሲሉ ጽፏል። የሚያዜም ይመስላል ሲያጣጥር ተጫት እንጉርጉሮ በወለጋ ጭፍጨፋ ሳልስት ከጥግ እስከ ጥግ ባስተጋባበት ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው አጭር መልእክት ይዘው ብቅ ብሏል። 4ኛውን ዓመት የአረንጓዴ አሻራ መርሃ ግብርን አስጀምረናል ሲል ይነበባል። የጠቅላይ ሚኒስትሩ ወቅታዊ መልእክት ከአጭሩ መልእክት ጋር ጠቅላይ ሚኒስትሩ ሳር መሃል መሬት እየኮተኮቱ ችግኝ ሲተክሉ የሚታይባቸው 4 ፎቶግራፎች ተያይዟል። አብራር የተባሉ የትዊተር ተጠቃሚ እዛው የጠቅላይ ሚኒስትሩ መልእክት ስር ቀጣዩን ጽፏል። በጎ ስራዎቹን ሁሌም እናከብራለን፣ እናደንቃለን። አረንጓዴ አሻራው ይበል የሚያሰኝ ነው። ነገር ግን የዜጎች ነፍስ ከልማት ቅድሚያ ሊሰጠው ይገባል ብሏል። ሀገርን መንከባከብ የዜጎቿን ሕይወት በመጠበቅ ይጀምራል ሲል የሚነበበው መልእክት ደግሞ እጂ ፋሲል ነው። አረንጓዴ አሻራን በተመለከተ በእንግሊዝኛ ያሰፈሩትን ስድብ ዘለኗል። ከጠቅላይ ሚኒስትሩ ባሻገር የማዕድን ሚኒስትር ታከለ ኡማ በትዊተር ይፋዊ ገጻቸው መትከላችንን እንቀጥላለን ሲሉ ማክሰኞ ዕለት በእንግሊዝኛ ባጭሩ ጽፏል። ችግኝ ሲተክሉ የሚታይበት ፎቶግራፍም አያይዟል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም የወደፊቱ የኢትዮጵያ አረንጓዴ ኢኮኖሚ በሚል በእንግሊዝኛ ቋንቋ በይፋዊ የትዊተር ገጻቸው ያሰፈሩት ጽሑፍ 4.8 ቢሊዮን ችግኞችና 1.3 ቢሊዮን የቡና ችግኞች ተክለናል በሚል ይነበባል። እጅግ ሰፋፊ አረንጓዴ የለበሱ ማሳዎች የሚታዩበት ፎቶግራፍም ተያይዟል። ይህ መልእክትና ፎቶግራፍ ማክሰኞ ዕለት ትዊተራቸው ላይ ቀርቦ ነበር። አሁን ገጻቸው ላይ አይታይም። የሰሞኑና ከዚህ ቀደም ተከታትሎ የቀጠለውን ግድያ በመቃወም በቃ እና ቀይ አሻራ የተባሉ የማህበራዊ መገናኛ አውታር